ኢትዮጵያ ውስጥ ካሉ የተሳሳተ የጤና መረጃዎች መካከል አንድ ሰው ጭንቅላት ውስጥ ደም መፍሰስ ካለ አይተርፍም የሚባል የተሳሳተ አመለካከት አለ። መጀመሪያ ጭንቅላት ውስጥ ደም መፍሰስ ሁሉም አንድ አይነት አይደለም። ከራስ ቅል በታች ደም መፍሰስ አለ። ከዛ ደግሞ ከአንጎል ሽፋን በታች ደም መፍሰስ አለ። እንዲሁም ደግሞ ከአንጎል ውስጥ ደም መፍሰስ አለ። ከዚህ በተጨማሪ ደግሞ አንጎል ውስጥ የሚዘዋወረው ፈሳሽ ውስጥ ደም መፍሰስ አለ። ስለዚህ ሁሉም በአደጋ ምክንያት አይከሰትም። በአደጋ ምክንያት እንኳን የተከሰተ የደም መፍሰስ ካለ መታከም የሚችልና መዳን የሚቻል የህመም አይነት ነው። ስለዚህ ማንኛውም ሰው የደም መፍሰስ ጭንቅላት ውስጥ የደም መፍሰስ ምልክቶች ካሉት ወደ ሕክምና ተቋም መሄድ አለበት፣ መታከም ይችላል። ሀገራችን ላይ ደግሞ ከ110 በላይ የኒውሮ ሰርጀሪ ወይም የጭንቅላትና የወገብ ህብለሰረሰር ስፔሻሊስት ሐኪሞች አሉ። ስለዚህ እነዚህ አገልግሎቶች የሚሰጡበት ህክምና ተቋም ውስጥ በመሄድ አገልግሎት ማግኘት ይችላል። ስለዚህ ይሄ በጣም የተሳሳተ መረጃ ነው። ማንኛውም ጭንቅላት ውስጥ የፈሰሰ ደም መታከም ይችላል፣ መዳንም ይቻላል። ወደ ኖርማል ቀድሞ ወደ ነበረበትም ሁኔታ መመለስ ይቻላል። አንዳንድ ጊዜ ከፍተኛ የሆነ የአንጎል ጉዳት ካለ ከጭንቅላት ውስጥ ደም መፍሰስ በተጨማሪ ምናልባት ያ ውጤቱ ከኖርማሉ ከምንጠብቀው ትንሽ ዝቅ ያለ ሊሆን ይችላል። ወደ ኖርማል ወይም ቀድሞ ወደ ነበረበት ሁኔታ የመመለስ እድሉ ዝቅ ያለ ሊሆን ይችላል። አመሰግናለሁ።